ብዙ ጊዜ እድለኛ ነኝ። አንዳንዴ በቃ ስራ ላይ አሪፍ ነገር ነው የማገኝ ያጋጥመኛል አንዳንዴ ማለት ነው። እና ይሄ ግን እቺ ድል ያመለጠች ማለት ነው በቃ በጣም ትልቅ ግን በቃ እግዚአብሔር ይመስገን ያስባለኝ እድል ነበረች። እና ምን መሰላችሁ ላስት ይር ላይ የሆነ ፕላትፎርም አለኝ የሆነ ኢቨንት ኔትወርኪንግ ፕላትፎርም አለኝ እና ሰው ኢቨንት ላይ ስትሄዱ ማማ እንዳለ የምትፈልጉን ሰዎች ያገናኛችኋል እና እሱ በደንብ ይሰራበት ነበረ እና ልክ ይሰራል የሆነ ፖስት አየውና ሳያቸው በጣም ትልቅ ኢቨንት አዲስ አበባ ውስጥ ወደ 600 ሰው የሚመጣበት ኢቨንት አለና ዋናው ደግሞ ስራትን ነው ቻርትን ነው የሚካሄደው። ደስ የሚለው ነገር ደግሞ ሰዎችን አውቃቸዋለሁ የሚያዘጋጁትም ማለት ነውና እንዴ ለምን በደንብ ዴም አላደርግላቸው ምናምን ብዬ ነገርኳቸው። አይ እንዴት ናችሁ ምናምን እንደዚህ ኢቨንት አለኝ እንደዚህ ፕላትፎርም አለኝ እና በጣም የሚጠቅማችሁ ይመስለኛል ለምን በደንብ what do you think ምናምን ብዬ ነገርኳቸው። በጣም አሪፍ ነው ቆንጆ ነው ምናምን በቃ ዴሞ አመጣላችኋለሁ የዛሬ ሐሙስ ምናምን አልኳቸው እና በጣም አሪፍ አለ። የሚገርማችሁ ነገር ግን የኛ ፕላትፎርም ገና የተሰራ ነበር ገና ሰዳችሁ በጣም ገና ባዶ ነበር ማለት ይቻላል እና የሰራ ነው ጓደኛዬ እንደበኩለት በቃ እንኳን ደስ አለክ እንደዚህ ተብለናል እሺ ተብለናል ስራውን በቃ በደንብ ስራውና ምናምን ስለው ልጁ ይሰድ ዊ ፊሊ በጣም ከባድ እኮ ነው አይኖ ከባድ እንደሆነ ግን እስቲ ነገ በቃ ደርስልሃለሁ ችግር የለውም እሺ በቃ እሺ ካሉማ ወደማ ደርስልሃለሁ ማታ ማድር አለበት ምናምን አለ። በቃ በጣም ደስ ብሎኛል እሺ አልኩትና ነገ ደረሰ ማለት ነው። ሶ ይሄ ማክሰኞ ነው ቅዳሜ ነው እሁድ ቅዳሜ ነው ኢቨንቱ እና በጣም ትልቅ ኢቨንት ስለሆነ በቃ እኔም I was so stressed ምን ላድርግና እያልኩኝ ነበረ። ሶ ልጁን እንዴት ነሽ ሶ ልጁን ምንድን ነው መሰላችሁ ይሰድ ደረሰልህ ምናምን ስለው አይ ገና ነኝ ምናምን አለኝ። ኧረ ተው ይሄ ትልቅ ነገር እኮ ነው ምናምን በቃ እሺ ችግር የለውም እንዴት ነው ታዲያ ለነገ ግን ይደርሳል አይደል አልኩት። አሁን ፊት ችግር የለውም ይደርሳል ምናምን አለኝ እና ኦኬ በቃ ምናምን ነገ በቃ ስንት ሰዓት ላይ ልምጣ አልኳቸው። በቃ ወደ 6 7 ሰዓት ላይ ምናምን አለው አለኝና በቃ ፐርፌክት ለልጁ ደውዬ እስከ 7 ሰዓት ላይ እና ነው ያሉኝ 6 ሰዓት ላይ እንደምንም ላስተካክልልኝ ሊንክ ነው አይደል በቃ ትልክልኛል ሂጅ አሳያችኋለሁ ምናምን አልኩት። በጣም ችግር የለውም ፊልም ምናምን አለኝ። ከዛ ነው ባሃፕን ሐሙስ ደረሰና ጠዋት ላይ ደወልኩለት እንዴት ሆነልህ ምናምን ኧረ ፊልም ምንም እኮ በቃ አልቻልኩበትም ምናምን አለኝ። ኧረ ተው በቃ መቼ ነው አይ ዛሬ አይደርስም ነገ ዓርብ ይደርሳል አለኝ። ዛሬ እኮ ነው የማሳጋቸው ምናምን ስለው አይ በቃ ዛሬ አይደርስም ምናምን አለኝ። ቦታው ሊዳ ያልኩኝ ነበር እንደገና በቃ ምንም ነገር ያላስኩኝም አይደለም ምን ላድርግ ጉዴ ፈላ በቃ ምንድነው የምላቸው ምናምን እያልኩኝ ነበር። በቃ ችግር የለውም ግን ባዶ በቃ ምንም ነገር ሳልይዝ ሄድኩኝ ማለት ነው እነሱ ጋር ከምቀር በሚለውና ምን እንደሚሉኝ ለመስማት ሄድኩኝና ነገርኳቸው። አይ በቃ የተሰራ ነው ገና ነው ትንሽ ይቀረዋል ግን እንደዚህ ነው ጨማምረንበት ነው ምን ይደረግበት ነው ብዬ ጠይኳቸው የእነሱን ፖይንት ኦፍ ቪው ለመስማት። አይ በጣም አሪፍ ነው በቃ እንደዚህ ያደርግ እንዴት ነው የምታደርገው? ቆይ ስቲከር ፕሪንት አደረግና አመጣላችኋለሁ ሰው በየቦታው ላይ በየወንበሩ ወይ በየሆነ ቦታ ላይ ይቀመጣል ስካን እያደረጉ ይገቡና ፕሮፋይላቸውን ሞልተው ከዛን አቴንዶችን እያዩ ይገናኛሉ ከሰዎች ጋር ምናምን እንደፈለጉት ኢንፎርሜሽናቸው መሙላት ይችላሉ አልኳቸው። በጣም አሪፍ በቃ እንደዛ ከሆነ ቆንጆ ምናምን አሉኝና አይ እንደዛ ከሆነ ቅዳሜ በቃ እንሞክረዋለን አሉ። በጣም አሪፍ በቃ ናምቢ ልጁም በቃ ደወልኩለት እንደገና በጣም ደስ ብሎኛል። ችግር የለውም ነገ ዓርብ አደርሰው እሺ ችግር የለውም በቃ አምጣው ብሎኛል ምናምን እኔ ሄጄ በቃ ሊንኩን ላክልኝ ፕሪንት ላድርግ ቦታውን ለዲዛይነሩ መላክ ስላለብኝ በቃ ፕሪንት ላድርግ ምናምን አልኩት። ሊንኩን ላክልኝ ከዛ ሊንኩን ለዲዛይነር ላኩለትና ሶ ለዓርብ በቃ ፕሪንት ማድረግ አለብን ስለዚህ ቅዳሜ ስለሆነ ለዓርብ እንዘጋጅና ምናምን ብየው ኦኬ አለኝና ሶ ሐሙስ ማታ ላይ የሚገርማችሁ ነገር በህልሜ ሻራተን ገብቼ ያስተካክልኩኝ ነበር። በቃ ፕሪንቱን ስቲከሮቹን ስለጥፍ ነበረ ወይ ሳስቀምጥ ነበር ምናምን እንደውም እኔ እንዴት ኪችኑ ቤት እንዳለ አላውቅም ግን ኪችን ሄጄ እያወራቸው ነበር እዚህ ይለጠፍ ወይ እዚህ ጋር ይቀመጥ ምናምን እያልኳቸው ነበር ኢቨንት ኦርጋናይዘሮቹ ማለት ነው። ጭራሽ በህልሜ የመጣብኝ ስራው ሳልሰራው ማለት ነው ገና እና ዓርብ ደረሰ። ዓርብ ላይ ምንድን ያደረግነው ሄደንና ከጓደኛዬ ጋር ከዲዛይነር ጓደኛዬ ነበር ከሱ ጋር ሄጄ ፕሪንት ዲዛይን ላክንላቸውና በቃ ፕሪንት አድርጉልኝ የሆነ ትልቅ ነው በጣም ትልቅ ፕሪንቲንግ ምንድን ነው በጣም ትልቅ ነበርና በቃ ትንሽ ቆይባቸዋለሁ አሉኝ። እሺ ቁጭ ብለን በቃ እኔና ጓደኛዬ የሆነ ሰዓት ላይ ቡና ይጠጣል ቁጭ ብለን ቡና ይጠጣም በቃ እኔ እቅበጠብጣለሁ ቡናው ጨራሽ በቃ 20 አድርጎኛል። ወይኔ ጉዴ በቃ ደረሰ አልደረሰ ምናምን ነገ እንዴት ነው የማደርገው ምናምን በቃ እንዴት ነው የማደርገው ልጁ ማለበና ተረጋጋ ይለኛል። ከዛን ፕሪንቲንግ ፕሪንት የተደረገ ስልክ ተደወለልኝ ከኢቨንት ኦርጋናይዘሮቹና ኦኬ ደወለልኝ ምናምን አይ ዶንት ኖ ዋይ ከዛን ቴክስት አየሁና ከዛም በኋላ ምንድን ያሉት ሄይ ፊሊ በጣም ይቅርታ በቃ ላስት ሚኒት ስለሆነ ነው እንጂ ብናደርገው ደስ ይለን ነበረ በጣም ብዙ ነገር እየሰሩ ነበር እነሱ አልተመቻቸውም እና በቃ ለሚቀጥለው ኢቨንት እናድርገው ወይ ምናምን አሉኝ። ከዛም በቃ እሺ ምናምን አልኩኝ እና የሚገርመው ነገር እስካሁን ያስቀኛል ቢካዝ ያኔ ፕላትፎርም አልተሰራም ነበር በደንብ በቃ በስትክክልም አልተሰራም እና
እንኳን ተመስገን በቃ እግዚአብሔር ይመስገን። ያኔ ውርደት ነበር የሚሆንብኝ፣ ለእነሱም በጣም የሚከብድ ነበር። እኔም ደግሞ በቃ አለ አይደለ ለስማችንም ጥሩ አይደለም። ያልተሰራ ሲሆን በቃ ሰርተነዋል እኮ አትሊስት ግን በቃ ቴስት መደረግ ነበረበት ምናምን ከተማ ማንጻት ስለነበረ ያቺን ኦፖርቹኒቲ መስላ ለማድረግ ብዬ በቃ እየተፍጨረጨርኩኝ ማለት ነው። ከዛን በቃ አይ ሀብትን አደረገ ምናምን ብዬ ፕሪንቱ ጋር ደወለች። ደረሰ አለች። ምን ላድርገው አልኩት ለጓደኛዬ፣ ምን ላድርግበት በቃ ቤት ወሰደው ችግር የለውም የሆነ ግድግዳ ላይ ልጥፍበት ምናምን እሺ አልኩኝና በጣም ረጅም ነው ተጠቀለለና ከዛም በቃ መንገድ ላይ የሆነ እነ ቶም ኤንድ ጄሪ እንደዚህ ምሳቸውን ይዘው የሚሄዱበት ነገር ነው የሚመስለው። ከዛን በቃ ይሁን በቃ የራይ መስከል እንኳን አልተሳካ አልኩኝና ቤት ወስጄው በቃ ኔክስት ይር ላይ ለኔክስት ይር ይሳካል በእርግጠኝነት ይሳካል ምናምን ብዬ ነበረ። ደስ የሚለው ነገር ደግሞ ዲስ ይር አላቸው ዲስ ይር ላይ በእርግጠኝነት አከነክን ዛሬ እንደምትሄድ በጣም እርግጠኛ ነኝ። ቢካዝ ቪው ኦፍ ቶኪንግ ቱ ዘም እና ዲስ ይር ላይ አይ ኖ ኢት ዊል ሃፕን። እንኳን ላስት ይር ላይ እንኳን ተሰራ ሰሚስ ኦፖርቹኒቲ ያስቢው ነበረ ግን አላ አይደለ በቃ ኢት ሃፕንስ ፎር ሪዝን ሁሉም ነገር ለበጎ ነው። እንኳን አልተሳካም ብዬም አመስግኛለሁ እና ዲስ ኢዝ ኢት በጣም ያስቀኛል። ቢካዝ የሌለውን ነገር ራሱ በቃ ከየትም አምጥተን እንደምንም ብለን መስራት አለብኝ ብዬ ስለማስብ እድል ከመጣ ያትቴክት ሞክረን እንኳን እምቢ ብንባል ይሻላል ብዬ ነው ያሰብኩት እና ያው ሞክሬያለሁም እና አልተሳካም። ብዙ ሰው ኦፖርቹኒቲ ሚስ አታደርግም ብላችሁኛል አይደል? ያው አንዳንዴ ሚስ በጣም አደርጋለሁ እና አዘር ዋን ደግሞ የኢንቨስተር ነው እሱን አልቴጋ አናዘር ስቶሪ ታይም ላይ ግን ያ ቴንክ ዩ ቬሪ ማች አመሰግናችኋለሁ እና ቴንክ ዩ ፎር ሰብስክራይቢንግ ፎር ማይ ዩቲዩብ አስ ዌል። እንዴ በጣም አመሰግናችኋለሁ ዩቲዩብ ላይ ሰብስክራይብ አድርጋችሁ ከዛ ሰፖርት ለምታደርጉ ሰዎች በጣም አሪፍ ኮንቴንትም አለኝ ዛሬ ብትሄድ ደስ ይለኛል። አመሰግናችኋለሁ። ቴንክ ዩ